ፕሮፌሽናሊ ኤዲት እንደምናደርግ ነው ማሳያችሁ። ሶ በትክክል እስከ መጨረሻ ለተከታተላችሁት ፕሮ ቪዲዮ ኤዲተር በካይን ማስተር እንደምትሆኑ ምንም ጥርጣሬ የለኝም። ሶ ካይን ማስተር ላይ ፊልተር አድጀስትመንት ምናምን የምታደርጉት በዚህ መንገድ ነው። ሌላኛው ደግሞ ስፒዱ ነው። ለምሳሌ ይሄ ቪዲዮ ከኋላ ባክግራውንድ የለውም፣ ግን ስፒዱ ምን ያህል እንዲጨምር ከፈለኩኝ ለምሳሌ እስቲ አሁን ወደ መጀመሪያው ልመልሳችሁና እስቲ ቪዲዮን Show respect in Ethiopian culture, especially to elders. We perform a slight bow with our hands crossed over our chest, like this. በቃ እንደዚህ ነው ሳውንዱ። ባክግራውንድ ላይ ምንም ነገር የለም። ሶ ስፒድም ባይጨምር አሪፍ ነው እኔ እንደምመርጠው ማለት ነው። ዙም ኢን ከዚህ መጀመሪያ ያለበት ብዬ ነው ማስበው ነው፣ ግን በቃ ከዚህ ቢሆን አሪፍ ቢካዝ ከዚህ ቢሆን አሪፍ ነው። መጀመሪያ መጨረሻውን እናስተካክል። ሮቴት ማድረግ አያስፈልግም ባይዘው ይሄ ቪዲዮ ለምን በ16 በ9 ስለሆነ በትክክል አንግሉን ይዞልናል። ሶ ክሊፕ ግራፊክስ ለምሳሌ ቴክስት ላይ ነው ይሄኛው መግባትም ያለበት። ይሄን እንደዚህ ሞደርን ቴክስቶችን ማስገባት ከፈለጋችሁ ለምሳሌ እዚህ ጋር ፎንት ባይዘው ፎንት አለ እዚህ ጋር የሚያማምሩ ፎንቶች አሉ። ለምሳሌ ቪዲዮ ኤዲቲንግ ፉል ኮርስ ብዬ እንደዚህ ለያዘው እስቲ ቪዲዮ ኤዲቲንግ ፉል ኮርስ ብሎልናል። ሶ እንደዚህ እንዲሆን አልፈልግም። እስቲ ለምሳሌ ቴክስት የታወቀ ነው ብዙም የሚነፋ ቴክስት አይደለም። አኒሜሽን ባይዘው በራሱ ነው የሚያስገባው። ስላይድ ማድረግ ከፈለኩኝ ቴክስቱ ይሄው እንደዚህ በቃ እንደፈለጋችሁ ነው ማድረግ የምትችሉት ማለት ነው ጋይስ። ሶ በዚህ መልኩ ነው እያሳየኋችሁ ያለሁት እንጂ ቪዲዮ ኤዲቲንግ ለምሳሌ በዚህ መልኩ ይሄኛው አሁን ለምሳሌ ኢፌክቱ ነው። በቃ የቪዲዮ ኤዲቲንግ ኢፌክቱ ነው። ከዚህ ውስጥ ያው እንደዚህ እንዲገባልኝ ከፈለኩኝ አዘጋጅ ደግሞ በዚህ መልኩ እንዲገባ ከፈለኩኝ ለምሳሌ እና በዚህ መልኩ ከማስተር ላይ የፈለኩትን ኢፌክት ተጠቅሜ ኤዲት ማድረግ እችላለሁ ማለት ነው። ሶ ቴክስትን በዚህ መልኩ ነው ኤዲት ማድረግ የምትችሉት። ፎንቱንም ኤቭሪቲንግንም በዚህ መልኩ ማስተካከል የምትችሉት። ግራፊክስ ባይሆንም እናንተ በራሳችሁ ኤዲት ብታደርጉ ይመረጣል። ሶ ቴክስትን በዚህ መልኩ ነው ኤዲት ማድረግ የምትችሉት። ይሄኛው ደግሞ ሰውየው ኤአይ እንዲመስልልን ከፈለግን ወይ ደግሞ እንደነሱ እንዲያወራልን ከፈለግን ነው። ግን ሰውየው ራሱ ኤአይ ነው። እኔ ራሴ ኤዲት ያደረኩት ክሬት ያደረኩት ነው። ከባክግራውንድ ላይ ምንም እንዲገባ አልፈልግም፣ ወይ ደግሞ ብለር እንዲያደርግ ምናምን አልፈልግም። በቃ ባክግራውንዱ አሁን ለምሳሌ እንደዚህ ብለር የሚያደርግ ከሆነ ለምሳሌ ብለር አድርጓል፣ ግን ቪዲዮን ስከፍትላችሁ ታያላችሁ እሱ። ሶ ሌላ ነገር የሚያስፈልግ ነገር የለም። ቮሊዩሙን ትንሽ ከፍ ማድረግ እችላለሁ። ሶ ኖይዝ ሪሙቨር ነው። ይሄ ደግሞ ከጫጫታ ካለ ካጠገቡ ማስወገድ እችላለሁ። ለምሳሌ ይሄኛው ደግሞ የሰውየውን ወይ ደግሞ የኤአይ የቪዲዮውን ስልክ መቀየር ከፈለኩኝ በኤአይ ተጠቅሜ ያንን ነው የማደርገው። ሶ በላስት ደግሞ በመጨረሻ ሙዚቃ መጨመር ከፈለኩኝ ለምሳሌ እስቲ በመጨረሻ ሙዚቃ ጨምር ያለው እስቲ To show respect in Ethiopian culture, especially to elders, we perform a slight bow with ምንም የገባ ነገር የለም፣ ግን ሪፕሌስ ማድረግ እችላለሁ። በዚህ ግን ሪፕሪፐርድ ያደረኩት ነገር ስለሌለ ዶንት አለው ልልና ሪከመንድ ያደረገኝ አለ ሲኒማቲክ። ለምሳሌ ይሄኛው እስቲ ፕሮ ነው። ይሄኛው ፕላን ምናምን የሚለውን እንይውስቲ ቶሎ ካወረደልን መጠቀም እችላለሁ። ሶ ይሄን ይመስላል ማለት ነው። በቀጣይ ደግሞ በሌላኛው ቀጣይ ቪዲዮ ደግሞ ስለዚህ ሳውንዱን እንዴት አድርገን ኤዲት ማድረግ እንደምንችል በደንብ ቴክስት ኤዲት ማድረግ እንደምንችል በቀጣይ ደግሞ በቲክቶክ ፎርም ነው ማሳያችሁ። ኤቭሪቲንጉን ነው ካይን ማስተር በተኛ ማስተምራችሁ። ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ መልካም ቆይታ።